አንዳንድ ጊዜ ሰው ጠንቋይ ቤት ሲሄድ እውነቱን ይነግሩታል። በሁለት መንገድ እውነት ይናገራሉ። መጀመሪያ ኤርምያስ 7 ላይ ልብና ኩላሊትን እመረምራለሁ ይላል። ሁሉን አዋቂነት የማን ባህሪ ብቻ ነው? የእግዚአብሔር ባህሪ ነው። ሁሉን ማወቅ ሰው በርግጥ ከእግዚአብሔር በተሰጠው ጸጋ ነገሮችን ሊያውቅ ይችላል። ኤልሳ ኢየሩሳሌም ሆኖ የሶሪያን የጦር ስብሰባ ይከታተል ነበር። ሐዋርያት 5 ላይ ደግሞ ስናይ አናንያና ሰጲራ ገንዘብ ደብቀው ቢመጡ ቅዱስ ጴጥሮስ ገንዘብ እንደደበቁ ማንም ሳይነግረው አውቋል። የተደበቀውን ቅዱሳን በተሰጣቸው ጸጋ ሊያውቁ ይችላሉ። ነገር ግን ሁሉን አዋቂነት በእግዚአብሔር ዘንድ እግዚአብሔር የባህሪው ነው፣ ለሰው ግን ሊሰጥ ይችላል። ጠንቋዮች ግን እንዴት የሰው ልብ ሊያውቁ ይችላሉ ነው? እነሱ ቅዱሳን አይደሉም፣ እግዚአብሔርን ክደዋል። ሰው እነሱ ጋር ሲሄድ ግን ሁሉን ነገር ዘርዝረው ይነግሩታል። ይሄ ምስጢር አለው። አንደኛ የሰው ልብ የሚያውቁበት ምክንያት የሆነ ነገር ሰው ፈልገው ሲሄድ የስለላ ስራ የሚሰሩ አብረው የተቸገረ መስለው በመረጃ የሚያቀብሉ እንደ ዘመናችን ፓስተር ተብዬዎች ከሰው ፌስቡክ ላይ እያዩ ከሰው ፌስቡክ ላይ ሰው ዝርዝር እየተመለከቱ እንዲህ አይነት ልጅ ቀይ ልብስ ምትወጂ ኬክ በልደትሽ ቀን እንዲመታከብሪ ባልሽ እንዲህ አይነት ምነው ዝም ብሎ ተራ የዱርዬ ስራ የሚሰሩ የማፊያ ስራ የሚሰሩ አሉ። እሱን አይደለም አሁን ወይ ደግሞ በአገራችን የማፊያ ስራ ይሰሩ እንደነበሩ እንደነ ታምራት ገለታ አይነት አሁን ቃልቲ ወርዶ ነው ያለው የኢትዮጵያን ሕዝብ ሲያጭበረብር ባለጠጋውን ሲያሰግድ ባለስልጣኑን እግሩን እያጠበ ሐውዛ ሲያስጠጣ የነበሩ ባለ ክንፍ አለኝ ይበራለው ሲል ፖሊስ ሲፈትሸው እንኳን ክንፍ ቡግር እንኳን ሳይኖረው ተዋርዶ ወይኒ ቤት የወረደው እሱ አይነት የግርጣቢ ክርስቶስ እግር ያጥባል፣ ጠንቋይ ግርጣቢ ያስጠጣል። እና እንደዛ አድርጎ እንዲያውም አንዱ በቴሌቪዥን ቀርቦ 100,000 ብር ነበረ እሱን በሉኝ አለ። 100,000 ብር ካለው ምን ሊያረግ ሊሰጠድ? እሱ ሲያን ቢያገኝ ጠንቁል ነበር እንዴ? ፎቶኮፒ እንዲያደርገው ነው ሰው የሚሄደው። እንደዛ አድርገው የተበሉ ሰው ይሄ ዝም ብሎ የወንብድና ስራ በሰፈር ውስጥ የሚሰሩ አይነት ጠንቋዮች አሉ፣ ጅል ህዝብ የሚያጃጅሉ። ይሄ አንደኞቹ ናቸው። ሁለተኞቹ ግን በደንብ ልናሰምርበት የሚገባው የሰው ልብ የእግዚአብሔር ማደሪያ ከሆነ በማን ቁጥጥር ስር ነው? አሁን ስልክ አላችሁ አይደለ? ስልካችሁን እንደው ሌባ እንኳን ቢሰርቀው አንዳንድ ፋይል አንዳንድ መረጃዎች እንዳይጠፉ በምን ይዘጋል? በፓስወርድ ይዘጋል። ፒን ኮድ አለ አይደል? ዝም ብሎ አይከፈትም። ስለዚህ ልክ እንደዛው እኛ ልባችን ለክርስቶስ ብቻ በክርስቶስ ብቻ ተደርጎ በአብ በወልድ መንፈስ ቅዱስ ስም በእግዚአብሔር ስም ፓስወርዱን ያሰርነው ከሆነ ሰይጣን ያንን ፓስወርድ ሊያገኘው አይችልም። እንካ ክፈተው ግባና እንደ ልብ መረጃውን ካልነውና ልባችን ከከፈትን ግን ሰይጣን ይገባል። ሰይጣን ከገባ በኋላ ምን ያደርጋል? በቁጥጥሩ ስር ያደርገንና ኃጢአት ሲያሰራን ይኖራል። ኃጢአት ሲያሰራ ይኖርና ለምሳሌ እዚህ ካልጋሪ ላይ አንድ ጠንቋይ ቢኖር ያ ጠንቋይ ከጥልቁ መንፈሱን ጀነራሉ እሱ ላይ ያድራል። ጀነራሉ ዋናው ጀነራል 10 አለቃው 100 አለቃው ዝም ብሎ ተራው ወታደር የሰይጣን ወታደር ደግሞ በእያንዳንዱ ህዝብ ልብ ውስጥ ለምሳሌ 10,000 ሀበሻ ቢኖር በ10,000 ልብ ውስጥ ይሄዳሉ። የሚያምናቸው ከሆነ 10,000ንም ኃጢአት ሲያሰሩት ይኖራሉ። ከዛ ከነዛ መካከል ሄጄ ጠንቋይ ልጠይቅ ብሎ ሲሄድ መጋረጃ ውስጥ ይሆንና አንተ ወንድሜ ከሚስት ጋር ይጣላኸው እንዲህ አይነት ልጆች አሉ፣ እንዲህ ነገር አስበሃል፣ እንዲህ ሰራ ነበር ይለዋል። እንዴት የልቤን አወቀ ይላል። ግን አይደለም። እዚህ ውስጥ አብሮ ሲያሰራው የነበረው 10 አለቃው ይሄድና የሮጠ ሄዶ ለማን ያሾከሽካል? ለጀነራሉ ያሾከሽካል። ከዛ ጀነራሉ ምን ያደርጋል? መረጃ ይደርሰዋል። ይሄን ሳሰራው ቆይቻለሁ፣ ይሄን ሳስደርገው ቆይቻለሁ፣ ይሄን ሳስደርገው ቆይቻለሁ፣ ትዳሩን አስፈትቻለሁ፣ ነፍስ አስገድየዋለሁ፣ ቋንጃ አስቆርጫለሁ፣ ሰው እንዲያማ አድርጌዋለሁ፣ ቤተ እግዚአብሔር ውስጥ አበጣብጬዋለሁ፣ ትዳሩን አስፈትቼዋለሁ ይልና መረጃ ይሰጠዋል። ከዛ እሱ የነገረውን ጠንቋዩ ላይ ያለው ዋናው ጀነራሉ ስለሆነ በል ያለው ያን ነገር ይነግረዋል። ግልጽ ነው ሐሳቤ? ከዛ ጠንቋዩ ምን ይላል? ሰውየው ምን ይላል? የልቤን አወቀብኝ ይላል።